በአሳፋሪ ታሪኮች የተሞላው የአሜሪካ ልዩ ኃይል በወርሃ ህዳር 1979 የኢራን ተማሪዎች በቴህራን የሚገኘውን የአሜሪካ ኤምባሲ ሰብረው ገቡ። በኤምባሲው ያገለግሉ የነበሩ 50 ያህል ሰዎች በአፍላ ወጣቶቹ ታግተው ተወሰዱ። አጋጣሚው ፕሬዝዳንት ጂሚ ካርተር ተአምራዊ የሆነ እርምጃን ወስደው ታጋቾቹን እንዲያስለቅቁ የሚጠይቅ ጫናን ፈጠረ። ካርተርም ሚያዝያ 1980 ላይ የሀገሪቱን ልዩ ኃይል ለወሳኝ ግዳጅ እንዲንቀሳቀስ ትዕዛዝ አስተላለፉ። ለግዳጁ የንስር ጥፍር ወይም ኦፕሬሽን ኤግል ክላው የሚል ስያሜ ተሰጠው። የሁለት ቀናት የምሽት ዘመቻው በረሃ 1 ወይም ዴዘርት 1 የተሰኘ አነስተኛ ጠባብ መንገድን መቼቱ ያደረገ ነበር። በመጀመሪያው ምሽት 100 የልዩ ኃይል አባላት 12 ከሚሆኑ በውጭ ሀገራት ለግዳጅ ከሚሰማሩ የአሜሪካ ሬንጀር አሃዶች ጋር ወደ ስፍራው አቀኑ። በሁለተኛው ምሽት በአሜሪካው የስለላ ተቋም ሲአይኤን የሰለጠኑና የፋርስ ቋንቋ የሚናገሩ 15 አሜሪካውያን ከኢራናውያን ጋር በመሆን ወደ መዲናዋ ቴህራን ገቡ። ቀሪዎቹ የልዩ ኃይል አባላት ደግሞ የከተማዋን የኃይል አቅርቦት እንዲያቋርጡ በሚል ወደ ኋላ አፈግፍገው እንዲቆዩ ተወሰነ። በሌላ በኩል የሬንጀር አባላቱ አገልግሎት አቁሞ የነበረውን የሚንዝሪያ የአየር ኃይል ሰፈር ለመቆጣጠር እንዲጓዙ ትዕዛዝ ወረደ። ማዘዣ ጣቢያው መቆጣጠር ያስፈለገውም ግዳጁ ሲጠናቀቅ ታጋቾቹንና የዘመቻውን ወታደሮች በሲ-141 ሁለት አውሮፕላኖች ከአካባቢው ለማሸሽ በማሰብ እንደነበረም ይነገራል። የልዩ ኃይል አባላቱ የመጀመሪያ ዕቅድ ወደ ኤምባሲው በማምራት ጠባቂዎቹን ገድሎ ታጋቾቹን ነፃ ማውጣት ላይ ያተኮረም ነበር። ከዛም በአቅራቢያ ወደሚገኝ ስታዲየም ወስዶም በተዘጋጁ ሄሊኮፕተሮች አማካኝነት ወደ አየር ኃይሉ ሰፈሩ ማጓጓዝና ወደ አገር ቤት መመለስ የግዳጁ ዓላማ መዳረሻ ነው። ሆኖም የታሰበው ሁሉ ሲከሽፍ ለመመልከት ብዙ መጠበቅ አላስፈለገ። ታጋቾቹን ለማጓጓዝ ይውላሉ ከተባሉት ሄሊኮፕተሮች 3ቱ ችግር አጋጠማሉ። ለጉዞ የሚያስፈልገውን ነዳጅ የያዘው ሄሊኮፕተርም የመፈንዳት አደጋ ደረሰበት። የግዳጁ መሪ የነበሩት ኮሎኔል ቢኩዊዝም ዘመቻው መቆም እንዳለበት የላኩትን መልእክት ተከትሎም ፕሬዝዳንት ካርተር በሐሳቡ ተስማሙ። ለግዳጅ የተላኩትን አባላት ወደ አገር ቤት ለመመለስ በነበረው ጥረትም ታዲያ ሄሊኮፕተር ተከስክሶ 8 የልዩ ኃይል አባላት ለሞት ተዳረጉ። ከዛ ሁሉ አሳፋሪ ክስተት በኋላም የዘመቻው መሪ የነበሩት ኮሎኔል ራሳቸውን በጡረታ ከማሰናበት ውጭ አማራጭ አልነበራቸው። የአሜሪካ ልዩ ኃይል ግዳጅ ሳይሳካለት ቢቀርም ታጋቾቹ ከ444 ቀናት በኋላ ጥር 1981 ላይ ሊለቀቁ በቅተዋል። ሰላም ጤና ይስጥልን የአሪፍ ሚዲያ ቤተሰቦች፣ የዛሬው ጥንቅራችን ብዙም ወደማይነገርለት ሚስጥረኛው የአሜሪካ ልዩ ኃይል በምናብ ይወስደናል። በምናብ ጉዟችንም ከስኬቱ ይልቅ ውድቀቱና የከሸፉ ግዳጆቹ ስለሚበዙት ነገር ግን እጅግ ከፍተኛና ትጥቅ ስላለው ወታደራዊ አሃድ በዝርዝር የምንነግራችሁ ይሆናል። ቪዲዮን ላይክ፣ ቻናላችንን ሰብስክራይብ እና ሁሉም ማራኪ መሰናዶዎቻችን ደግሞ እንዲደርሳችሁ የደውል ምልክቱን መጫን አትርሱ እንላለን። ሰናይ ቆይታ። የአሜሪካ የውጭ ፖሊሲ በአገራት ጣልቃ ገብነት ላይ የተቃኘ መሆኑ በአገሪቱ የጦር ሰራዊት አወቃቀር ላይ ጭምር ተጽዕኖን ያሳደረ ነው። ዋሽንግተን ወደ ተለያዩ አገራት ጣልቃ ገብታ ለምታካሄዳቸው ሚስጥራዊ ግዳጆችም የተለየ ወታደራዊ አሃድ ካቋቋመች ዘመናት ተቆጥረዋል። ለሚስጥራዊ ግዳጆች የተቋቋመው ኃይል ዴልታ ፎርስ ወይም ዴልታ ሰራዊት ተብሎ ይጠራል። መነሻውን በ1977 ላደረገ አሃድ ምስረታ ኮሎኔል ቻርልስ ቻርሊ አልቪን ቤክዊዝ ትልቅ ሚናን ተወጥተዋል ይባላል። ኮሎኔሉ የልዩ ኃይል ምስረታውን እቅዱን ሲያስረክቦም ዴልታ እጅግ የሰለጠነ የጸረ ሽብር ቡድን እንዲሆን በማሰብ መሆኑ ይነገራል። የዴልታ ሰራዊት ከዓላማውና አነሳሱ ጋር ተያይዞ ብዙ ነገር በሚስጥር ተይዞ መቆየቱም ይወሳል። ይሁንና ግን በልምምድና የተዋጊ ምልመላ አካሄድ ዙሪያ የተወሰኑ መረጃዎች ይፋ ሆነዋል። የዴልታ አሃድን ለመቀላቀል በትንሹ የ21 ዓመት ዕድሜ ላይ መገኘትን ይጠይቃል።
አየር ወለድ ተዋጊ ለመሆን ሙሉ ፈቃደኝነትን ወይም ከዛ ጋር የተያያዘ የቀደመ ልምምድ መኖር አስፈላጊ መሆኑም ይነገራል። ከዛ በተጨማሪ በወንጀል ተግባራት ተሳትፎና ተከሶ አለማወቅ ሌላኛው መመዘኛ ነው። በመቀጠልም ለተዋጊነት ብቁ መሆንና አለመሆን የሚለኩ የተለያዩ አይነት ፈተናዎችም አሉ። የመጀመሪያው በምሽት 18 ኪሎ ግራም ጭነት በጀርባ በሚታዘል ቦርሳ ይዞም 29 ኪሎ ሜትሮችን መጓዝ ነው። በተመሳሳይ መልኩ 20 ኪሎ ግራም ክብደትን ይዞ 64 ኪሎ ሜትሮችን መጓዝ የሚጠይቅ ተጨማሪ መመዘኛ መኖሩም ይነገራል። እንደዛ አይነቶቹን ፈተናዎች በብቃት የሚያጠናቅቁ እጩዎችም ወደ ልምምድ ጣቢያ እንዲገቡ ይደረጋል። ተመልማዮቹ ብቁ ተዋጊ ሆነው መውጣት የሚያስችላቸውን ጥብቅ የ6 ወራት ስልጠና ሲወስዱም ይቆያሉ። ከዛ ውስጥ ግን ወደ ዴልታ ተዋጊነት መቀየር የሚችሉት የተወሰኑት ብቻ መሆናቸውን መረጃዎች ይጠቁማል። ዴልታ በመሳሪያ በኩል ለልዩ ዘመቻዎች አስፈላጊ እንደሆነ የሚነገርለትን M4A1 ኮልት እየታጠቀ ነው ይባላል። ወታደራዊ ጠባብቶችም ጠመንጃውን ለየትኛውም ዘመቻ የተመቸ በጣም ብቁና ገዳይ መሳሪያ ሲሉ ይገልጹታል። መሳሪያው ሙሉ በሙሉ ወይም በግማሽ ደረጃ አውቶማቲክ መስፈርቶችን አሟልቶ እንዲሰራ የተደረገ ነው። ከውስጡ ባለ 5.56 ሚሜ አይምሬ የጥይት ባሩድ የሚተፋው አደገኛ መሳሪያ ኢላማ በመምታት አቅሙን ተደናቂ ነው። በተለይም ጠመንጃውን የጥይት መከላከያ ያደረጉ የጠላት ኃይሎች በበዙበት በዚህ ጊዜ ደረት በስቶ የመግባት አቅሙ ያስወድሰዋል። ከኮልት መሳሪያ ባለፈም የዴልታ አሃድ ለተለያዩ ግዳጆች በሚመጥን ሁኔታ ራሱን በሁለገብነት ያደረጀ ነው። የጨረር መመልከቻም፣ የድምፅ ማፈኛና የፈንጂ መተኮሻ ቁሶችም ከኮልት ጠመንጃው ጋር አብረዋል። በዴልታ አሃድ ውስጥ በቅርበት ጥቃት በማድረስ በኩል ተመራጭ M1911 የተሰኘው ሽጉጥ እንደሆነ ይነገራል። ሽጉጡ ከመደበኛው ስሪት በተለየ መልኩ ማሻሻያ ተደርጎለት ለልዩ ኃይሉ መጠቀሚያነት እየዋለ ለሀገር ውስጥ ሽጉጥ አምራች ኩባንያዎች የማይፈቀዱ አገልግሎቶችን አካቶ የተሰራ መሆኑም ይነገራል። M1911 ሽጉጥ በተዋጊ አባላቶቻችን እጅግ የሚከበር ነው ሲሉም የቀድሞ የዴልታ አዛዥ ብሪያን ሲርሲ በ2017 ታክቲካል ላይፍ ለተሰኘው መጽሔት ምስክርነት ሲሰጡ ተደምጠዋል። ይሁንና ግን የዴልታ ተዋጊዎች በአንዳንድ ወቅቶች በተለይም በበረሃ ግዳጆች ላይ ሌላ አይነት ሽጉጦችን መጠቀም እንደማይመርጡም ይነገራል። ግሎክ 22 የሚሰኘው አነስተኛ ሽጉጥ ከM1911 በተሻለ በአሸዋማ ስፍራ ለግዳጅ መመቸቱ ተመራጭ ያደርገዋል። ከመሳሪያ ባለፈ ልዩ ኃይሉ የተለያየ አይነት የጦር ተሽከርካሪዎች ያሉት እንደሆነ መረጃዎች ይጠቁማል። ለበረሃ ግዳጅ ተስማሚ የሆኑት ባለ 3 ሰው ተሸካሚ አነስተኛ ግን ጠንካራ ክፍት ወታደራዊ መኪኖች ቀዳሚ ተጠቃሾች ናቸው። ከዛ ውጪ ስኮርፒዮን ዲፒቪ የሚሰኙት የቼኖስ ኩባንያ ምርት የሆኑ ወታደራዊ ተሽከርካሪዎችም የቡድኑ ሀብቶች ናቸው። ተሽከርካሪዎቹ ለመጀመሪያ ጊዜ ይፋ ያደረጉት በ1991 የብራውሎ ነፋስ ግዳጅ ላይም ነበር። ኩዌትን ነፃ ለማውጣት በነበረው ሂደት የአሜሪካ ባህር ኃይል አባላት ወደ ከተማ የገቡት እነዚሁ ወታደራዊ ተሽከርካሪ በመጠቀም እንደነበረም ይወሳል። ጊንጡ የሚሰኘው ከባድ ሞተርን ከ200 የፈረስ ጉልበት ጋር የታቀፈው ሌላኛው ተሽከርካሪ በሰዓት 97 ኪሎ ሜትሮችን ይምዘገዘጋል። እስከ 680 ኪሎ ግራም ክብደት መጫን መቻሉም ለግዳጅ ተመራጭ አድርገዋል። አውቶማቲክ ባለ 40 ሚሜ የፈንጂ ማስወንጨፊያ፣ ባለ 50 ጎራሽ መትረየስና ጸረ ታንኮችን መያዝ የሚችል ነው። ከዛ ውጭም የዴልታ አሃድ የተለያዩ አይነት ብረት ለበስ ተሽከርካሪዎች ባለቤት መሆኑም ይነገራል። ዴልታ በአብዛኛው ግዳጆቹም ከድል ይልቅ ሽንፈት የለመደ ቢሆንም አሁንም ድረስ በስራ ላይ ይገኛል። ለመጨረሻ ጊዜ አደረገው ተብሎም የሚጠቀስለት ገድልም በ2019 የአይኤስአይኤሱን መሪ አቡበከር አልባግዳዲን የገደለበት አጋጣሚ ነው። የታጣቂ ቡድኑን መሪ ለማስወገድ በተደረገው ዘመቻ ከ50 እስከ 70 ያህል የዴልታ አባላት ተሳትፈዋል። የአልባግዳዲን መኖሪያ ግቢ ሰብረው ሲገቡም እሳት ተነስቶም በቤቱ ይኖሩ የነበሩ 5 ሰዎች ተቃጥለው እንደሞቱ አይዘነጋም። በወቅቱም አቡበከር አልባግዳዲ ለማምለጥ ወደ ምድር መተላለፊያው በመሮጡ በዴልታ አሃድ እጅ የሚገኝ የሰለጠነ ውሻ እንዲለቀቅበት ተደርጓል። ማምለጥ እንደማይችል የተረዳው የአይኤሱ መሪ ሰውነቱ ላይ ያደረገውን ፈንጂ በማፈንዳት ራሱንና 2 ልጆቹን ገድሏል።
በመጨረሻ ላይ በተወሰደ የአየር ጥቃት መኖሪያ ቤቱ ሙሉ ለሙሉ ወደ ፍርስራሽነት ተቀይሯል። ከዚህ ውጪ ከአሜሪካው ልዩ ኃይል ሰራዊት ጋር በተያያዘ በአዎንታዊነት የሚጠቀስ ነገር ካለ በሶማሊያ ዘመቻ ያበረከተው አስተዋጽኦ ብቻ ነው። በጊዜው አሜሪካ በውርደት ሞቃዲሾን ለመልቀቅ ብትገደድም የዴልታ አዛዦች በ1993 ጦርነት ቁልፍ ሚና ነበራቸው ይባላል። የሶማሊያው የእርስ በርስ ጦርነት በተጀመረበት 1991 ላይ የአሜሪካ ኃይሎች ተስፋን መመለስ ወይም ሪስቶር ሆፕ የተሰኘ ዘመቻን ከፍተው ነበር። የተባበሩት መንግስታት ድርጅት የምግብ ድጋፍ በአስተማማኝ ሁኔታ ለሕዝቡ እንዲደርስ ግዳጁ አስፈላጊ እንደሆነ ሲገለጽም ሰንብቷል። ሆኖም የአሜሪካ ኃይሎች ሙሐመድ ፋራ አይዲድ በሚሰኘው የታጣቂ አንጃ የሚደርስባቸው ጥቃት የሚቋቋሙት አይነት አልነበረም ይባላል። የአሜሪካ ጦር አዛዦችም ታዲያ ጌጠኛው እባብ ወይም ጎቲክ ሰርፐንት የተሰኘ ሚስጥራዊ ግዳጅ እንዲተገበር ትዕዛዝ ለመስጠት ተገደዋል። ሁለቱን አደገኛ የጠላት አንጃ የመቶ አለቃ አመራሮችን በመግደል የሚሰነዘረውን ጥቃት ለማክሸፍ ያለመው እቅድ ግን የሚሳካ አይነት አልነበረም። ግዳጁ በተጀመረ ጥቂት ጊዜያት ውስጥ 2 ብላክ ሃውክ የአሜሪካ ልዩ ኃይል ሄሊኮፕተሮች ተመተው ወደቁ። ለ18 ሰዓት በተደረገ ውጊያም ከአሜሪካ ጦር በኩል 19 ያሉ ተገለው 73ቱ ሲቆስሉ፣ አንዱ ደግሞ በጠላት እጅ ገብቶ ነገሮች በአሳፋሪ ሁኔታ ተደመደሙ። ያም ሆኖ ግን ሰራዊቱ ሙሉ ለሙሉ ከመደምሰስ የዳነው በዴልታ ሰራዊት አመራሮች ውሳኔ መሆኑ ይነገራል። ለዛሬ ያስተናዳነላችሁ ጥንቅር የተከታተላችሁትን ይመስል ነበር። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እንጋብዛለን። ሰናይ ጊዜ